ሰላም ጋይስ እንዴት ናችሁ? እንኳን ወደ ኔክስት ኮር ቻናል በሰላም መጣችሁ። ቻናላችንን ያው ከዲጂታል ሎጅ አካዳሚ ወደ ኔክስት ኮር መቀየራችንን እንድታውቁ እንፈልጋለን ማለት ነው። ስለዚህ በዛሬ ቪዲዮአችን ኮምፓይለር ዲዛይን ቻፕተር 2 ሌክሲካል አናላይሲስ የሚለውን ኢንዲቴይል የምናይ ይሆናል ማለት ነው። ስለዚህ ከኛ ጋር እንድትቆዩ ይሁን። እዚች ጋር አውትላይኖች አሉ። በመጀመሪያ ደረጃ ላይ የምናያቸው ቶከን ስፔሲፊኬሽን ምን ይመስላል የሚሉትን እናያለን ማለት ነው። ሲምፕሊ ጊዜ ማባከን አልፈልግም። በዚህኛው ላይ እነዚህን እናያለን ማለት ነው። አውትላይኑን ወደ ዋናው ቶፒክ መግባት እፈልጋለሁ ማለት ነው። ኦኬ፣ ስለዚህ ከሮሉ እንጀምር እስቲ። ቻፕተር 2 ሌክሲካል አናላይሲስ ብለናል። ኦኬ፣ ሌክሲካል አናላይሲስ ብለናል። ስለዚህ the role of lexical analysis ምንድን ነው ከሚለው ስንጀምር the lexical analysis is the first phase of compiler ነው ማለት ነው። ኦኬ፣ ኮምፓይለር ሁለት ፌዝ አለው ብለናል። ኮምፓይለር ሁለት ፌዝ አለው አናላይሲስ። ኦኬ፣ ሌክሲካል እና ሳይንታቲካሊም ፌዝ አለው ማለት ነው። ስለዚህ ሌክሲካል አናላይሲስ ኢዝ ዘ ፈርስት ፌዝ ኦፍ ኮምፓይለር ነው። ሌክሲካል አናላይሲስ የኮምፓይለር ፈርስት ፌዝ ነው ማለት ነው። ማለትም አሁን ለምሳሌ እናንተ ማለት ነው አንድን ወርድ መጀመሪያ ምንድን ነው የምታደርጉት? ወይንም ኮምፒውተራችሁ ሊሆን ይችላል። ለምሳሌ ኤ ቢ ይህንን ሲ የሚለውን እያንዳንዱን መጀመሪያ ምንድን ነው የምታደርጉት? ሪኮግናይዝ ታደርጋላችሁ አይደል? እያንዳንዱን መጀመሪያ ስካን ታደርጋላችሁ፣ በአይን ታያላችሁ። ከዛን ነው ወደ ሴንተንስ ወዳለው ለምሳሌ ካት የሚል ጽሁፍ ቢኖር ይህንን ካት የሚለውን መጀመሪያ ስካን ታደርጋላችሁ። ከዛን ሴንቴንስ ወደሚሰጥ ትርጉም ሚኒንግ ወደሚሰጥ ትቀይራላችሁ ማለት ነው። እንደዛውም ኮምፒውተርም መጀመሪያ ስካን የሚያደርግበት መጀመሪያ ሪድ የሚያደርግበት ስቴፕ ሌክሲካል አናላይሲስ ብለን እንጠራለን ማለት ነው። ስለዚህ ሌክሲካል አናላይሲስ ኢዝ ዘ ፈርስት ፌዝ ኦፍ ኮምፓይለር ነው ማለት ነው ሲምፕሊ። ኦኬ፣ ስለዚህ ሁለተኛ ላይ የምናየው the main tasks of lexical analysis ነው። ኦኬ፣ የሌክሲካል አናላይዘር ሜይን ታስኩ ምንድን ነው፣ ሮሉ ምንድን ነው የሚለውን እናያለን። እስቲ የመጀመሪያው ላይ በምናይበት ሰዓት ላይ the task is to read the input character of the source program, then group them into lexemes and produce as output token for each lexeme in the source program። የመጀመሪያው የሌክሲካል አናላይዘር ሮሉ ምንድን ነው ካላችሁ፣ የመጀመሪያው ታስኩ ምንድን ነው ካላችሁ፣ ምንድን ነው የሚያደርገው? ካራክተር ኦፍ ዘ ሶርስ ፕሮግራሚንግ ሪድ ያደርጋል ማለት ነው። ሪድ ያደርጋል፣ ኢንፑትን ሪድ ያደርግና ሪድ ያደረገውን ምንድን ነው የሚያደርገው? ግሩፕ ያደርጋሉ ማለት ነው። እነሱን ግሩፕ ያደርጋል ዴም ኢንቱ ዘ ሌክሴም ማለት ነው። ማለትም ለምሳሌ ካት የሚለውን ስም አለ አይደል? ይሄ ካት የሚለው ስም አለ። ይሄ ካት የሚለው ሲ ኤ ቲ ነው አይደል? ይሄ ብቻውን ሚኒንግ ሊሰጥ አይችልም። ኤም ብቻውን ሚኒንግ ሊሰጥ አይችልም። ቲ ብቻውን ትርጉም ሊሰጥ አይችልም። ኦኬ፣ ትርጉም ሊሰጥ አይችልም። ስለዚህ ምንድነው ይሄ ለብቻው እንዲህ ለብቻው ያሉትን ምን ያደርጋል? ግሩፕ ያደርግና እነዚህን ትርጉም እንዲሰጡ ማለት ነው ኢንቱ ሌክሴም ግሩፕ ያደርግና አስ ኤ ቶኬን ማለት ነው። ይሄ ሲ ኤ ቲ ብሎ ለየብቻው ያለው ምንድነው? ሌክሴም ነው። ኦኬ፣ ለየብቻው ያለ ሌክሴም ነው። ከዛም አንድ ላይ ካት የሚል ጽሁፍ ሲሆን ማለት ነው። አንድ ላይ ካት የሚል ጽሁፍ ፕሮዲውስ ሲያደርግ አስ ቶኬን ማለት ነው። ይሄ አንድ ላይ ያለውን ካት የሚለውን ምን ብለን እንጠራለን? ቶኬን እንላለን ማለት ነው። ሲምፕሊ ቶኬን ማለት እንችላለን ማለት ነው። ስለዚህ የመጀመሪያው የሌክሲካል አናላይዘር ሮሉ ምንድነው ካላችሁ፣ ካራክተር ኦፍ ሶርስ ፕሮግራሚንግ ኢንፑትን ሪድ ያደርግና ሪድ ያደረገውን እነሱን ኢንቱ ሌክሴም ግሩፕ ያደርጋል። ከዛን አስ አን አውትፑት ቶኬንን ፕሮዲውስ ያደርጋል ማለት ነው። this stream of token is sent to the parser for syntax analysis ማለት ነው።
ይሄ ቶኬኑ ማለት ነው። ማለትም እዚች ጋር ፕሮዲውስ አድርጓል አይደል? ሶ ለኤግዛሚን ግሩፕ አድርጎ አውትፑት ምን ፕሮዲውስ አድርጓል? ቶኬንን ፕሮዲውስ ያደርጋል አውትፑትን ማለት ነው። ስለዚህ ቶኬንን ፕሮዲውስ ካደረገ በኋላ ምንድነው የሚያደርገው? ስትሪም ኦፍ ቶኬንን ማለት ነው ወዴት ይልካል? ወደ ፓራሴር ይልካል ማለት ነው። ወይንም ወደ ሳይንታክስ አናላይሲስ ይልካል ማለት ነው። ይሄንን የሚያደርገው ምንድነው? የሳይንታክስ ኢረሮች ካሉ ቼክ ለማድረግ ማለት ነው። ቼክ ለማድረግ ወዴት ይልካል? ወደ ሳይንታክስ አናላይሲስ ይልካል። ለምሳሌ እናንተ ካት የሚለውን ጽሁፍ ኮት ብላችሁ ቢጽፉ ማለት ነው ምንድነው የምታደርጉት? መምህራችሁ አለ ለምሳሌ ዘካት ብላችሁ እንዲጽፉ መምህራችሁ ለምሳሌ የሆነ ነገር ቢሰጥ እናንተ ግን የጻፋችሁት ኮት ብላችሁ ቢጽፉ ይሄንን ምንድነው የምታደርጉት? መምህራችሁ ቼክ እንዲያደርግ እሱን ታሳያላችሁ ማለት ነው። ሶ ምን እንዲያደርግ የሳይንታክስ ኢረሮች ካሉ እንዲያይ ትልካላችሁ ማለት ነው። ስለዚህ ሲምፕሊ በቃ ለሳይንታክስ አናላይሲስ ነው የሚልከው ማለት ነው። የሳይንታክስ ኢረር ካለ ቼክ እንዲያደርግ ለማን ይልካል? ለፓራሴር ይልካል ማለት ነው። ዚስ ኮሜን ፎር ዘ ሌክሲካል አናላይዘር ቱ ኢንተራክት ዊዝ ዘ ሲምቦል ቴብል አስ ዌል ማለት ነው። ይሄ ሌክሲካል አናላይዘር ከሲምቦል ቴብል ጋር ኢንተራክት የሚያደርግበት ምንድነው? የታወቀ ነው። በቃ ኮመን ነው ማለትም እዚች ጋር በስዕል ለማሳየት ልሞክርና አሁን እዚች ጋር ለምሳሌ አለ ሶርስ ፕሮግራም አለ። ኦኬ ሶርስ ፕሮግራም አለ። ይሄ ከዚህ ሶርስ ፕሮግራም ሌክሲካል አናላይዘር ምንድነው የሚያደርገው? ኢንፑትን ሲኩዌንስ ኦፍ ኢንፑትን ካራክተርን ሪድ ያደርጋል ማለት ነው። ሪድ ያደርግና ይሄ ሪድ ያደረገውን ምን ያደርጋል? ግሩፕ ያደርጋል። ለየብቻ ነበሩ ኤቢሲ ወይንም በቃ ለየብቻ ነበሩና እነሱን ወደ ሌክዘም ግሩፕ አድርጎ አስ አን አውትፑት ማንን ፕሮዲውስ ያደርጋል? ቶከንን ፕሮዲውስ ያደርጋል። ቶከንን ፕሮዲውስ ያደርግና ይሄንን ቶከን ለማን ይሰጣል? ለፓራሴር ይሰጣል ማለት ነው። ለፓራሴር ይሰጣል ማለት ነው። ስለዚህ እዚች ጋር ቶከን በሚሰጥበት ሰዓት ላይ በትራንስፈር በሚያደርግበት ሰዓት ላይ የተለያዩ ችግሮች ሊፈጠሩ ይችላል ማለት ነው። ማለትም ሲምቦል ቴብልን ይጠቀማል ስቶር ለማድረግ ማለት ነው። ሲምቦል ቴብል ምንድነው የሚለውን በምናይበት ሰዓት ላይ ሲምቦል ቴብል ዳታ ቤዝ ነው ማለት ነው። ዳታ ቤዝ ነው። ኦኬ ሲምቦል ቴብል የምንለው ዳታ ቤዝ ነው ማለት ነው። የተለያዩ አይደንቲፋየሮችን በውስጡ ስቶር የምናደርግበት ማለት ነው። ስለዚህ ለኤግዛሚን ወደ ሲምቦል ቴብል ነው የሚልከው ማለት ነው። ሌክሲካል አናላይዘር ለኤግዛሚን ወደ ሲምቦል ቴብል ይልካል ማለት ነው። ኦኬ ሶ ወደ ቶፒካችን እንምጣና ስለዚህ የሁለተኛው ታስኩ ምንድን ነው የሚለውን በምናይበት ሰዓት ላይ ሁለተኛው ታስኩ ሪሙቭ ኤኒ ኮሜንት ዋይት ስፔስ ፍሮም ሶርስ ኮድ ኢን ዘ ፎርም ኦፍ ብላንክ ታብ ኒው ላይን ካራክተር ማለት ነው። ማለትም አሁን ለምሳሌ አንድ ኮድን በምንጽፍበት ሰዓት ላይ ምን አለ? ኮሜንቶች አሉ አይደል? እንዲህ ሊሆን ይችላል። በሲንግል ላይን ኮሜንት ሊሆን ይችላል። ማልቲ ላይን ኮሜንት ሊሆን ይችላል እየተቀመጠው ማለት ነው። ስለዚህ እነዚህ ኮሜንቶችን ሪኮግናይዝ አያደርግም ማለት ነው። እነዚህ ኮሜንቶችን በቃ አያውቅም፣ አያነብም ሲምፕሊ ማለት ነው። ስለዚህ ለምሳሌ ብላንኮች ሊሆን ይችላሉ፣ ታቦች ሊሆን ይችላሉ፣ ኒው ላይኖች ሊሆን ይችላሉ እና ዋይት ስፔሶች ሊሆን ይችላሉ። እነዚህን ምንድን ነው የሚያደርገው? ሪሙቭ ነው የሚያደርገው ማለት ነው። ሪሙቭ ያደርጋል። ለምንድን ነው ሪሙቭ ይሄ ኮሜንትን ሪሙቭ የሚያደርገው? ለምንድን ነው የሚያስወግደው ካላችሁ ይሄ ኮሜንትን አንደርስታንድ አያደርግም ማለት ነው። እሱ የሚፈልገው ኮዶችን ብቻ ነው የሚያየው። ስለዚህ ኮሜንትን ሪኮግናይዝ ስለማያደርግ ኮሜንቶችን ሪሙቭ ያደርጋል ሌክሲካል አናላይዘር ማለት ነው። ሶ አናዘር ታስክ ኢዝ ቱ ጀነሬት ኤረር ሜሴጅ ኢፍ ኢት ኢዝ ፋይንድ ማለት ነው። ሶስተኛው ታስኩ ወይንም ሮሉ ምንድን ነው ካላችሁ ኤረር ሜሴጅን ጀነሬት ያደርጋል። ማለትም የሆነ ነገር እየሰራ ባለበት ሰዓት ላይ ኤረር ከተፈጠረ ምን ያደርጋል? ኤረር ሜሴጅን ይልካል ማለት ነው። ኦኬ ወደ ሲምቦል ቴብል ሊሆን ይችላል ኤረር ሜሴጅ ይልካል ማለት ነው። ኦኬ እስቲ እቺን እናጥፋና እንይ። ኦኬ ስለዚህ እዚች ጋር በመጀመሪያ ላይ ለማየት እንደሞከር ነው
ከሶርስ ፕሮግራም ሪድ ያደርግና ሌክሲካል አናላይዘር ምን ያደርጋል? አስ አን አውትፑት ቶከንን ለፓራሰር ይሰጣል ማለት ነው። ስለዚህ ይሄ ፓራሰር ደግሞ እዚች ጋር አይታችሁ ከሆነ ጌት ነክስት ቶከን የሚል ሜተድ አለ። ይሄ ፕሮዲውስ ካደረገ በኋላ እንደገና ለመቀበል ምን ያደርጋል? ጌት ነክስት ቶከን የሚል ሜተድ ይልካል ማለት ነው። እንደገና ለመቀበል ማለት ነው። ይሄ እስከ መቼ ነው የሚቀጥለው ካላችሁ እስከ መጨረሻ እስከሚያልቅ ድረስ ይቀጥላል ማለት ነው። እዚች ጋር እስቲ ኤክስፕላኔሽኑን እንይ። when the lexical analyzer discovers a lexeme consisting an identifier it need to enter the lexeme into the symbol table ማለት ነው። ሌክሲካል አናላይዘር ሌክዜሞችን ማለትም አይደንቲፋየሮችን ኢንተር ማድረግ በሚፈልግበት ሰዓት ላይ ምንድነው የሚያደርገው? ቤት ውስጥ ያስቀምጣል፣ ሲምቦል ቴብል ውስጥ ያስቀምጣል ማለት ነው። ማለትም አይደንቲፋየሮች ሲምቦል ቴብል ውስጥ አሉ። ስለዚህ እነዚህ አይደንቲፋየሮችን ለመቀበል በሚፈልግበት ሰዓት ላይ ሌክሲካል አናላይዘር ምንድነው የሚያደርገው? ቀጥታ ወዴት ይመጣል? ወደ ሲምቦል ቴብል ይመጣና ከዚህ ከሲምቦል ቴብል ይወስዳል አይደንቲፋየሮችን ማለት ነው። ሌላኛው when lexical analyzer is identifies the first token it will send it to the parser. The parser receive the token and call the lexical analyzer to send next token by issuing the get next token command ማለት ነው። ቅድም ያወራነው ነው ማለት ነው። ቀጣይ ፓርቱን በሚፈልግበት ሰዓት ላይ ምን ያደርጋል? የመጀመሪያውን ሰንድ ያደርጋል ለፓራሰር። ሰንድ ካደረገ በኋላ ፓራሰር ሪሲቭ ያደርጋል ቶከኑን ማለት ነው። ቶከኑን ከተቀበለ በኋላ ሌክሲካል አናላይዘር ደግሞ ነክስት ቶከንን ለመቀበል ምን ያደርጋል? ኮል ያደርጋል ማለት ነው። ጌት ነክስት ቶከን የሚል ሜተድን ኮል ያደርጋል ማለት ነው። ሶ ዚስ ፕሮሰስ ኮንቲኒው አንቲል ዘ ሌክሲካል አናላይዘር አይደንቲፋይ ኦል ዘ ቶከን ማለት ነው። ሌክሲካል አናላይዘር ሙሉ አይደንቲፋይ ቶከኖችን ሰጥቶ ትራንስፈር አድርጎ እስከሚጨርስ ድረስ ይህ ፕሮሰስ ይቀጥላል ማለት ነው። በቀጣይ ቶፒካችን የምናየው ኢሹ ኢን ዘ ሌክሲካል አናላይሲስ የሚለውን እናያለን ማለት ነው። ስለዚህ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። በየቀኑ በየሰዓቱ የምንለቃቸው ቪዲዮዎች እንዲደርሱ ከፈለጋችሁ የደውል ምልክቷን በመጫን ከኛ ጋር መቆየት ትችላላችሁ ማለት ነው። አስተያየት ካለ ለእናንተ ግልጽ ያልሆነ ነገር ካለ ኮሜንት ላይ ማስቀመጥ ትችላላችሁ። እንዲህ ይሰራልን፣ ይሄ ይሻሻል የምትሉ ኮሜንት ካለ ኮሜንት ላይ ብታስቀምጡ ደስ ይለኛል። ምክንያቱም እኔ ለእናንተ ሞር ግልጽ በሆነ መንገድ እና እናንተን በሚመች መልኩ እንዳቀርብ ነው የሚያደርገው ማለት ነው። ስለዚህ ኮሜንት መስጠት እንዳይረሳ ፋሚሊ እላለሁኝ። ሳብስክራይብ፣ ላይክ፣ ሼር ስለሚታደርጉ አመሰግናለሁ። ይመቻችሁ።